ሰላም ሰላም፣ ጤና ይስጥልኝ ቤተሰብ፣ እንዴት ናችሁ? ደህና ናችሁ ወይ? እግዚአብሔር ይመስገን ሰላም ነኝ። ቤተሰብ ዛሬ በአዲስ ቪዲዮ መጥቼላችኋለሁኝ። ውድ ቤተሰቦቼ ዛሬ የማሳያችሁ የለውዝ ሻሂ አሰራር ነው። እንደምታዋቸው እንግዲህ ከዚህ ያችላችሁ ሁለት የለውዝ ሻሂ ነው የማዘጋጀው ዛሬ አሉ እነዚህ ማለት ነው። እውነት ለመናገር እኔ ጋር ማለት ነው ብዙ ጊዜ የለውዝ ሻሂ ነው ከዚህ እየሰራው ብዙ ጊዜ የምንጠቀመውና ያው እንግዲህ ከሰራ አይቀር ለምን አላሳያችሁም ብዬ ነው። በተለይ ውፍረት ክብደት ላላችሁ ሰዎች መቀነሻም ይረዳን እያሉ ብዙ ጊዜ ሰዎች ይጠቀሙታል ማለት ነውና ያው እንግዲህ ከሰራ አይቀር እናንተም ተጠቀሙ ትላለሁኝ እና ደግሞ ብዙ ጥቅምም አለው። ያው እንደናንተ ማለት ነው እንደ ምርጫችሁ ነው። ማርም አለኝ ያው እንደምታዩት ማሩ ይሄ ጽድት ያለ ማር ነው። ቆንጆ ማር ነው በነገራችን ላይ የንቢቱ ማር ነው። የንቢቱ አዎ በስኳር የሚሰራ ማርም አለ እና ይሄ ዋና ማር ነው። ከፈለጋችሁ በማር መጠቀም ትችላላችሁ። ከፈለጋችሁ ደግሞ እንደናንተ ምርጫ ነው። ስኳርም አለ ከዚህ በስኳር መጠቀም ትችላላችሁ። ግን እኔ የምጠቀመው ዝም ብሎ ባዶውን ብቻ ነው ማለት ነው። እንደ ፍላጎታችሁ ማለት ነው። ከፈለጉ ግን ያው የምትጠቀሙት አብዛኛውን ጊዜ በማር ነው። ይሄ ማር ከስኳር ጋር ያልተቀላቀለ ማር ንጹህ ማር ነው። በዚህም መጠቀም ይችላሉ ማለት ነው። እንደየምርጫቸው ማለት ነው። እና እናንተም እየሰራችሁ ተጠቀሙት ባይነኝ። አሰራሩን አሳያችኋለሁ። አብራችሁን ቆዩ። ውሃችሁን ለብ ባለ ውሃ ማለት ነው እያቀላቀላችሁ ታሹታላችሁ ማለት ነው። በደንብ ትመቱታላችሁ። ከዛ እንደጨረሳችሁ ያው ወደ ፈላኋችሁ የምታቀላቅሉት ያው ያሳያችኋለሁ ማለት ነው። ይሄን ያው ጨርሻ ያሳያችኋለሁ። በቃ እንደዚህ ቀስ አድርጋችሁ ትመቱታላችሁ። እንደዚህ በደንብ ነው የምትመቱት። ለብ ያለ ውሃ ነው። ቀስ እያደረጋችሁ ትጨምራላችሁ ማለት ነው። ያው እንደዚህ እያደረጋችሁ ይሄ በደንብ ትመቱታላችሁ ማለት ነው። ሲሆና ማለት ነው። አያችሁ ያው እንግዲህ እንደምታውቁ ውሃ እየፈላ ነው። እናንተ የምትፈልጉትን ውሃ መጨመር ትችላላችሁ። ያው መጠኑን አይታችሁ ማለት ነው። እንደዚህ አድርጌ አቀላቅለዋለሁ ማለት ነው ወደ ፈላ ውሃዬ። እንግዲህ ቤተሰብ ይኸውላችሁ እንደምታዩት እንደዚህ በደንብ ፈልቷል ማለት ነው። በጣም ቆንጆ ነው። እናንተ በምትፈልጉት ሳይዝ መስራት ትችላላችሁ። ማወፈርም ማቅጠንም ትችላላችሁ ማለት ነው። እንደዚህ በደንብ ፈልቷል ማለት ነው። በጣም ቆንጆ ነው። በጣም ቀላል ነው። በዛ ላይ በይሆን ለብ ባለ ውሃ እንትን ስትሉ ማለት ነው። የሆነ በጣም ቀዝቃዛ ከሆነ በጣም ስትመቱት አይመታላችሁም ማለት ነው። እና ከዚያ ከፈለኋችሁ ላይ ትጨምሩታላችሁ። እንደዚህ ሆኖ ይወጣላችኋል። በተለይቷን በደንብ ፈልቷን እንደዚህ አድርገን እንግዲህ ቤተሰብ ያው እንደምታዩት ይሄን ይመስላል። በጣም ቆንጆ ነው። ያው እንግዲህ ቤተሰብ ያውላችሁ እንግዲህ እንትን ልለው ነው ማለት ነው። ከፈለጋችሁ ማር መጨመር ትችላላችሁ፣ መጨመር ትችላላችሁ። እዚህ አድርጌ በቃ እጠቀማለሁ ማለት ነው። በእውነት በጣም ቆንጆ ነው። የሰራችሁት ሞክሩትኝ። እና ደግሞ እነዚህ ከቤት የሚዘጋጁ ናቸው። ሁላችሁ እንደምታዋቸው
እንደዚህ አድርጋችሁ አዘጋጅታችሁ እንትን ወተት ያልገባበት መስራት ከፈለጋችሁ ወተት ሳይጨመርበት መስራት ትችላላችሁ ማለት ነው። ይሄ ከቤት የተዘጋጁ ብስኩት ናቸው ማለት ያው እንደ ብስኩት እንደ ኩኪዝ ማለት ነው። እና ወተት የለውም፣ እንቁላል የለውም፣ ዝም ብሎ የተሰሩ ናቸው። ያው እንግዲህ ቤተሰብ እንግትቻችሁ በላሁ አይደለ? ይቅርታ እንግዲህ እንደዚህ ያደረጋችሁ መጠቀም ትችላላችሁ። በጣም ቆንጆ፣ በጣም ቀላል ነው። በዛ ላይ ጤናማ ነው፣ የተረጋገጠለት ማለት ነው መናገር። በጣም ቆንጆ ነው። እየሰራችሁ ተጠቀሙትኝ። ለቁርስም ለሁሉ ነገር ይሆናልና በጣም ቆንጆ ነው። ተመገቡትኝ እና ውዶችዬ እንግዲህ ከወደዳችሁት ላይክ፣ ሼር፣ ሰብስክራይብ አድርጉልኝ፣ አበረታቱኝ እላለሁኝ። ደግሞም ያው እያረጋችሁልኝ ነው። አመሰግናለሁ። እወዳችኋለሁ፣ አክብራችኋለሁ። በእውነት ነው የምላችሁ። በጣም ከልብ ነው የማመሰግነው። ምክንያቱም ያው የምለቃችሁን ቪዲዮ እያያችሁልኝ ነው። ለኔ አንድ ሁለት ቢሆንም ለኔ በጣም ደስታዬ ነው ስለምታበረታቱኝ ማለት ነው። ከልብ ነው የማመሰግነው። እወዳችኋለሁ። እንግዲህ ወደ መጨረሻው ላይ ነኝ ነው ብዙ ጊዜ የሚወስድ አይደለም። ይኸውላችሁ እንደምታዩት ማለት ነው። በጣም ቆንጆ አያችሁት? በጣም ዋው ነው። ከዚህ ላይ ማሯም አለች። ያ ቆንጆ ናት። ያው እቺ አለች በሉ